ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንደምናችሁ እኔ በጣም ደህና ነኝ። ለእናንተም ዛሬ በአሪፍ አዲስ ቪዲዮዎች ተመልሻለሁ። ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ እማዬ ልወጣ ነው በቃ። ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው ቾ በቃ። ሰላም ለዚህ ቤት ሰላም። ወይ ጋሻ እያለበት ስንት ጊዜያችን ተገናኘን። ሲቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ። ሰላም። ወይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ አስቸገረኝ። ለቤቴ ቅርብ ነው። ጥሩ። ባለቤትስ እንዴት ነች? ሚጣ ሜድበታለኝ እያልሽ አልነበር? አይ ትቼዋለሁ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም የዛው ጭራሽ ወላጆች እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ። አረ እንዴት ነው የሚያስጠሉት በፈጣሪ። ምን ውጪ ልቷን ያለው ሚጣ እማዬ እየጠራችሽ ነው። ኧረ አልጠራኋትም። እኔ የምልሽ ግን ሚጣ ትተዋወቃላችሁ አይደል? ከእሱ ጋር? አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም? አዎ አየህ አይደል? ወይ በስርዓት እንደ ቤተሰብ አንሰበሰብ። እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? አዎ አየለ እኮ አጎትሽ ነው። እቻውን እስቆይ ስንት ዘመድ ነው ያለን እንደ ሚጣ ስነ ስርዓት ቲሻን ተርሙ እንደሷ አትይ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው። እስኪ ሂጂ እቃውን ልጠበው። መቼም ተከምሯል። እንዴ እማዬ ምን ሆነሽ ነው? አረን ያጥበዋለሁ። እሺ ጎሽ ሂጂ ጠቢው። እስኪ ሂጂ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። አረን ያስተካክለዋለሁ። ሳይኮ አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። አረን እሰራዋለሁ። አረ አንቺማ ደክሞሻል ተቀመጪ። አይ እሰራዋለሁ ችግር የለውም። በቃ እሺ ምን ይደረጋል። በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አድርጊው። ስለተከራከርሽኝ እንጂ እኔ እሰራው ነበር። ወይ ይሄ ወለል እንዴት ነው የበከተው? ልወል ብለው መሰለኝ። አዎ ልወል ብለው በቃ በጣም ቆሽሿል አይደል? ይሻላል አይደል? እዛ ልወል ብለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ስወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው። ይሁን ወለውለዋለሁ። እሺ በቃ ወለውለዋለሁ። ይሻላል እኔ እኮ ወለውለው ነበር አይደል? እማዬ የት ሄደች? እኔ እንጃ ጓዳ ነች መሰለኝ። ይኸው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው። ምን ሲባል እኔ ደክሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም፣ ትሰራለህ። አንቺ ካላገባሽማ ምን አገባኝ? እኔ ማሰራው ወይ በስመ አብ። ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ? ልጠበዋ። መቼም ይበዛብኛል፣ ግን ይሁን። እዝራ አቤት። ና ማይክ አውጣልኝ፣ ልብሱን ልጠብ። ውጪ ናቸው ባልዲዎቹ፣ ሁሉም አሉልሽ። ሚጣሽ ነኝ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ኑ እሺ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። እንኩ ግማሹን ውሰድ። ጎበዞች አሁን እመጣለሁ። እሺ እስከዛ ዝም በላችሁ ማጠብ ጀምሩ። እስክመጣ ነው። ስመጣ እቀበላችኋለሁ። እፈይ አንተ ሊተው ቻርጀር ያርጋ ባያሁን ይመጣል። ምን አገባሽ ታዲያ? ደግሞ አንቺ እየተጠቀምሽ አለበት። እኔማ በጊዜ ያስቀመጥኩታ። በቃ እንኳን አያገባሽም። የምን ድምፅ ነው? ሰው መጣ እንዴ? አባዬ መጣ። ወይኔ የኔ ነገር ስልኩን ቻርጀር ላይ አድርጌ ነው የወጣሁት። አዎ እኔማ የታደረኩት ብዬ መደንገጤ። መቼም እስካሁን ይሞላል እንዴ? ምን ሆኖ ነው እንደዚህ የሚያቃጥለው? 8 ነው የሚለው። ምን ማለት ነው 8? ሚጣ ስልኬን ነክቻለሁ እንዴ? ኧረ እኔ አይደለሁም። እኔ ራሴን ስልክ እየተጠቀምኩ ነበር። እዝራ አንተ ነህ? ምን ሆነ? ምንም አላደረገም። ቻርጀር መብራት ጠፍቶ ነበር፣ ለዛ ይሆናል። ታዲያ ምንስ ቢሆን መጀመሪያ የነበረው የት ሄደ? 15 ነበር እኮ ሶታ። እንትን ነው ይመጣል እኮ ቻርጀር። መብራት ሲጠፋ ያለውንም ይወስዷል። ኧረ እንደዛ አያደርግም። አፍሽን ዝጋ እንጂ። ተው እንጂ እንደዛ ያደርጋል እንዴ? አዎ ወይም ቻርጀሩ ተበላሽቶ ይሆናል። ኧረ አዲስ ነው። በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል። እሱም ንጹህ ነው፣ ምንም አልሆነም። ከማከፋፈያው ይሆናል። በቃ አዲስ ነው፣ ወርም አልሞላው። ቆይ ማከፋፈያው የሚበላሽ መጀመሪያ የነበረው ሴት ሄደ እኮ ነው ጥያቄ። እንትን ነው እሱ አባዬ። ምን መሰለህ? ቆይ ስልኩን ስጠኝ። ይኸውልህ ምን መሰለህ
ወይ ሚጣ እማዬ የጠራችሽ ነው። አልጠራችኝም፣ አትዋሽ። የሰማሁትን ነው እንግዲህ። እማዬ ዝም ስትባል እንዴት እንደምትናደድ ታውቂያለሽ። የውልህ አባዬ ስልኩ ምን መሰለ ችግሩ፣ ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል። ያው ነዳጅም ስለተወደደ ምናምን። ምን? አይ ምንም። እና ትራንስፖርተሩ መቀየር አለበት። ስራዋ በቃ እሺ። ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም። ሰሪ ቤት መሄድ አለበት። አይ ስንት ብር ነው እሺ የሚሰራው? አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን። በቃ እሺ፣ ቶሎ አሰርተህና የምጠብቀው ስልክ አለኝ። እሺ፣ አሰርቼው እመጣለሁ። በደንብ ሆኖ ብለው አንተ አያመውም። እሺ እሷ ጋር ሳትወለውል አለፍካት። የቱ ጋር? እሱ ጋር። እዚህ አይደለም፣ ትንሽ ወደ ጎን። አሁንም ትንሽ ወደ ጎን። አሁንም ወደ ጎን። አሁንስ? አይ አለፍከው። ተመለስ። አሁንም ተመለስ። እንዴ አረ ወይኔ አንተ ልጅ ለትንሽ እኮ ነው የምታልፈው። ከዚህ ጋር አይታይም እኮ። እሺ ትንሽ ጠጋ። ይኸው። አይ ወይ እሱ ጋር መጥቼ ነው። አረ ደርሰህበታል። ትንሽ ብቻ ወደ ጎን። ይኸውልህ ትንሽ ብቻ ወደ ቀኝ ጠጋና ወደ ላይ ጥንት ከፍ አድርገው። ይኸው አለፍከው። ትንሽ ዝቅ። ቆይ እንደሱ አይደለም፣ ወደ አንተ ወረድና ወደ ጎን ጠጋ አድርገው። እንደሱ አይደለም፣ በአንተ በኩል ትንሽ ወደ ደቡብና ወደ ምዕራብ ጠጋ አድርገው። ይኸው ምዕራብ እሱ ነው። አንተ አህያ። ቆይ እሺ እኔ ላሳይክ። እኔ ያሳየዋለሁ። ገልቱ ሁላ። ቆይ ቤቱ ጋር ነው እየመጣችሁ ያላችሁ። እኔ ማየ ብቻ ነበር እንዴ? ነበር ነው። እሱን ተው። አሁን ትንሽ ርቃል። ወደ ላይ ተመለስ። ይኸው። አይ ሲጀመር እንደሱ አይደለም። አረሰው ጋር ነው የሚገባው። ይኸው ዝም ብለህ በግምት ወልውለው ታገኘዋለህ። ስርዓት የሌለሽ። ደርሰህበታል ልጄ። ትንሽ ጠጋ ብቻ። የምን መድረስ ነው? ገና አይደል እንዴ? ተዋት ልጄ። ወደ ቀኝ አድርገው። የምን ቀኝ ነው? ወደ ግራ ነው እንጂ። አረ ወደ ምዕራብ ነው። ትንሽ ነው ይቀርብ። እዝራ ትንሽ ብቻ። እዝራ ወደ ነግራቻ። በቃችሁ። በቃ ይበቃል። አሁንስ እሺ ነካውት። ኦይ በቃ እንደው ምን ይወለውላል? ምን እዚህ ናት? እናንተ እውነትም ከዚህ ጋር አይታይም። የቱ ጋር ነበር የነበረው? እሱ ጋር ነው። ትንሽ ጠጋ ብለሽ። አይደለም ትንሽ ወደ ላይ። አዎ ትንሽ ትንሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉበይም ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ ሰዎች ሳገኘሽ ታዲያ? ማግኘቱንስ ተወው። ማን ያላየሁት ሰው አለ? እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰርራል። ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሀል ጥልቅ ማለት ጀመርክ። እያወራትም እንዴ? ዝም ብለህ በቃ። እንዴት ነው መረን የለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስሽልኝም እኮ። ይኸውልህ ከዛ የቱ ጋር ያለው አባዬ አጣሁት። አልጋው ጋር በግርጌ በኩል አለልህ። የቱ ጋር? በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለት ነው። እሺ እዝራ በዛው እስኪ በፌስታል ቋጥሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሩን አላሽቀልኝ እንዴ? አሁንስ በዛ። ምንድነው አማርኛ ተውም እንዴ? እናው ምንኛ ነው እያወራሁ ያለሁት? ምን አውቃለሁ፣ እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የት ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳደገናቸው። የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ ያዘዝኩህንም ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግጠው። በቃ እኛ አልኖርም እዚህ ቤት። ሰላም እንዴት ናችሁ? ሰላም። እኔ እዚህ ሰፈር የገባሁት አዲሷ ተከራይ ነኝ። እሺ አሁን እኮ ሳልፍ ግሩም ቡና ሸቶኝ ነው። እኔ ያው እዚህ ከገባሁ ጀምሮ ጀበና ስላልገዛሁ ቡና ጠጥቼ አላውቅም። ፈልቷል። በቃ ትጠጫለሽ። እሺ ቆይ ወዴት ነው የምትሄጂው? ልቀመጥ። ምን ነው ዝም ብለሽ ልትቀመጪ ነው እንዴ? ይሄ ማህበር እኮ ለዘመናት የቆየ ማህበር ነው። ፈትነንሽ ፈተናውን ካለፍሽ ነው ከኛ ጋር መቀመጥ የምትችይው። እሺ የመጀመሪያ ጥያቄ ልጠይቅሽ። ከዚህና ከዚህ በቀኝ ያለው እሱኛውን የቱ? ይሄን? አዎ ጎበዝ፣ 1 ነጥብ ተይዞልሻል። ከዚህና ከዚህስ? አሁንም ቀኝ። አቤት እቺ ማንኛ ነኝ? አረ ከኛ ራሱ ሳትበልጥ አትቀርም። እቺንማ መምረጥ አለብን። እሺ ከዚህና ከዚህስ? አሁንም ቀኝ። ይበቃል። በቃ ትመረጥልን። ትመረጥ። ዝም በሉ። ፈተናዋን ስጨርስ ነው መግባት የምትችለው። አሁን የመጨረሻው ጥያቄ በጣም ከባድ ነው። ትጠንቅቀሽ መልሽ። ከዚህና ከዚህ አሁንም ምንድነው በግራ ያለው? ናንስቶፕ አፖች ናቸው። እነማ ቲክቶክ ኮይን በአሪፍ ዋጋ የምታገኝባቸው አካላት ናቸው። ለመግዛትም ዛሬ ቀኑ ምንድን ነው? እሁድ መሰለኝ። እቺ የተረገመች መብራት አሁንም ጠፋች። ይቅርታ እኔ ነኝ የጓዳውን መብራት አጠፋለሁ ብዬ እኮ። እንዴ ነችና ጭራሽ ላያችን ላይ መብራት መጥፋት ጀመርክ። በአንድ ትሪ ብንበላ ተናናቅን አይደል? ተሳስቼ እኮ ነው። ባትሳሳት ሙሉ ልደረግምብን ነበር ሐሳብክ። አንቺ ደግሞ ከዚህ በላይ በሙሉ መደረግም አለ። በእውነት አውቄ አይደለም። እንዲህ እያለ እኮ ነው ሁሌ የሚገዛውን አምፖል የሚያቃጥለው። እኔ ምን ትጠብቃለህ? ግደለው እንጂ
ምንድነው አንተ እንደዚህ መግማማት? ምን ነው ካልሲ ቤቱን አጠንብቶት አይደል እንዴ? የኔ እና አረማ የሱ ካልሲ የታጠበ ነው ግን ይሸታል ወይ? በስርዓት አታጥብ። ምን እዚህ ራስሽ ያጠብሽው ካልሲ እኮ ነው። በቃ ምንም ይሁን ምን ይሸታል። ቤቱን አጠንባኸው እኮ። እኔ ግን ምንም አልሸተተኝም። ሸቶሻል? ኧረ አልሸተተኝም። አፍንጫችሁ ተደፍኗል እንዴ? ሚጣ ሂጂ እስኪ የጣርኩት ወጥ ላይ ጨው ጨምሪ። እሺ። አረ ድምፁን ቀንሰው እንዴ! እዚህ ጋር አይደል ያለኸው? አረ እማዬ 3 ላይ እኮ ነው ያለው። ዜሮ አድርጎ በቃ ይረብሻል። እስቲ እማዬ ቅመሽው። ሚጣ አሁን እስኪ ቲቪው እንደዚህ ሆኖ ይሰማል? አረ ቀንሰው። አረ 0 ላይ ነው ያለው። 0 ላይ እኮ ነው ያለው እማዬ። ረበሸኛ ታዲያ ዝጋው። እንደው ዝጋው። ምን ቤት ትበጠብጣለህ? እሺ እማዬ ይኸው ቅመሽው። እሺ እስቲ ወይ ምን ነው የሚጣልገኝ ነው እንዴ? ምንድነው የሉጫው? በዛበት እንዴ ሞጃሹ እንጂ። አረ ትንሽ እኮ ነው ያደረኩት። እስኪ ዝራ ቅመሰው። እንካ ወይ እውነቴን ነው የምልሽ። እና አባትሽ ቢበላ ያለ የሌለ ግፊቱ ነው የሚነሳበት። አልበዛበትም ግን ኖርማል ነው እኮ። ምን ነው? አረ መጋረጃውን ጋርዱት ባካችሁ፣ ፀሐዩ እንዳለ መች ተከፈተ? አልተከፈተም እንዴ? እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስተዋለች። እንዴ አቢቲ አንተን እንዴ ለትያስ ካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ እሷማ ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ ማየን ታመናጭቃታለች፣ ትሰድባታለች። ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደለ? ከወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሰይጣን አታነሳም? አንተስ እየሰማህ ነው አይደል? ከአንተ እናት ነው ችግሩ ትለኛለህ ደግሞ። ግን ቆይ እንደዚህ የሚጠላሉ ከሆነ ለምንድን ነው የሚደዋወሉት? እንጂ አላችሁ ደግሞ እኮ ተደዋውሎ መሰላለም ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ ማየ ልታብድ ደርሳ ዝም ብላ ስትነጫነቅ፣ ዝም ብላ ስትሳደብ፣ በቃ ያንተን እናት ካላገኘች እንዲህ ስታብድ ነው የምትውለው። እንደማየ ነች። እሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ያናግራት። እሺ በቃ ቻው። እሺ ቻው እማዬ ነይ፣ ያው አናግራት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን! ወይ ሰይጣናት ማን እንደሆነች የታወቀ ነው። ይሁንሽ ጭራቅ የታለ ሃውመኒ ምንድነው? ማንነው? ልጅሽ ነው? ይሄው ልጅ የተገዛለትን አዲሱን ኳስ ጀልጦ አፈነዳው። መቼ? አንተ ኳስ አፈነዳብኝ ብለህ ነው እናትህ የመጣው? እና ታዲያ አዲስ ኳስ እኮ ነው ያፈነዳው። ደግሞ አልገዛም ብለህ አይደል ሮጥ የመጣው? በቃ ይገዛልሃል። አሬ ይሄ ደግሞ ይጭ ምንድነው? አይ ቲክቶክ ወይ መግዛት ፈልጌ ለካ ብዙ ነገር ማሟላት አለብኝ። ታዲያ በናስቶፓፖች በኩል አገዛም እንዴ? ማን ናቸው ናስቶፓፖች? ኢትዮጵያ ላይ ወይ ኡጋንዳ ላይ እባክህ። አዎ እና በቴሌግራምም ሆነ በዋትስአፕ እነሱን ከኢትዮጵያም ሆነ ከኡጋንዳ በእነዚህ ስልክ ቁጥሮች ኮንታክት በማድረግ መግዛት ትችላለህ። ኧረ አንተ አመሰግናለሁ በጣም። ደግሞ ስለ ኳሱ ይቅርታ። ችግር የለውም። አንቺ ሰይጣን ወደዛ ይጅ ብያለሁ እንዳረግጥሽ። ይኸውልሽ እስካሁንም ዝም ያልኩት ጓደኝነታችን ይዞኝ ነው። እንደማ እየተዳረቅን እኮ በቃኛ። ዞር በልልኝ እገላታለሁ። የዛሬ ቪዲዮ ይህን ይመስል ነበር። በቪዲዮ በዘና ፈታ እንዳለች ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩ።